ሰላም ሰላም ውድና የተከበራችሁ የኔ ዩቲዩብ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ ከስራ ስመጣ ድክም ብሎኛል። ድክም ስላለኝ ትንሽ ነጭ ሩዝ ነበረችኝ። ነጭ ሩዝ በካሮትና በድንች ቀቀልኩ፣ ቀለል አድርጌ ማለት ነው። ከዛ ደግሞ ምን ማድረግ አስብኝ፣ ሰላጣ ፋስት ፉድ ስላላችሁ ሰላጣ ሰራው ማለት ነው። እንግዲህ እኔ አጣጥቤ ከታትፌ ካዘጋጀው በኋላ ነው ለመቅረጽ ብቻ ለእናንተ ለማሳየት ማለት ነው የተጠቀምኩት ማለት ነው። እንግዲህ በአንድ እጅ እየቀረስኩ ነው፣ በአንድ እጅ ማረገው ማሳያቸው። ይሄ ከስ ነው፣ ይሄ ከስ ነው እንደምታውቁት። ይሄ ደግሞ ኪያር ነው። ኦኬ ኪያር። ከዛ ይሄ ደግሞ የተቀቀለ ድንች ነው። አንድ ፍሬ ድንች ነበረችኝ፣ አንድ ፍሬ ድንችን ቀቀልኳት። እዚህ ጋር ግማሽ ቲማቲም ነው የተጠቀምኩት። ሽንኩርት በጣም ስለምወድ እኔ ሽንኩርት በጣም ስለምወድ እንግዲህ ሽንኩርት አንድ ሽንኩርት አድርጌያለሁ፣ አነስ ያለች ማለት ነው። እዚህ ጋር እንግዲህ እንደምታዩት ደግሞ ምን አለኝ ማለት ነው፣ ሁለት የተቀቀለ እንቁላል አረኩኝ ማለት ነው። ከዛ እንቀላቀላቸዋለን፣ ሁሉንም እንቀላቅላለን። ከዛ መጀመሪያ ዘይቱን ነው የተጠቀምኩት። ዘይቱንና ጨው አድርጌበታለሁ ማለት ነው። ከዛ ቲማቲሙን አደርግበታለሁ። እንግዲህ ለመቅረጽ አይመችም። እንደዚህ ከቀላቀልኩኝ በኋላ ወደ ዛኛው ጨምረዋለሁ ማለት ነው። እንደዚህ እንግዲህ የካሜራ ችግር ትላላችሁ። እዛ እንዲያደርገዋለሁ። አይዟችሁ፣ አይደፋም። አይዟችሁ፣ አልበትነውም እና ከስራ ድክም ብሎኝ ነው የመጣሁት። አሁን ክላሴ ገብቼ ስቶቭ አለችኝ። በስቶቭ ነው እንግዲህ የምሰራው ማለት ነው። ሩዜንም በስቶቭ ነው የቀቀልኩት። እንቁላልና ድንችንም እንደዛ ለጥለጥ አድርጌ ከተፍተፍ። አይ ግን የምር እኔ ቀን ሙሉ ዛሬ ማለት ነው እኔ ብዙ ምግብ ላይ ብዙ ነገር ጣፋጭ ነገር አልበላም። ለምን ይላል መጨረሻ ላይ ነው የምንጨምረው። እሺ ድንቹን አድርገን መጨረሻ ላይ ድንቿን እንጨምራትና እንዴት እንደሚያምር ከለሩ አያችሁት? አቤት የሺ ትላላችሁ እንግዲህ የምር ሰላጣ ስሩን ሞክሩ፣ በጣም ነው የሚጣፍጠው። ድንች የተቀቀለ ድንች ታደርጋላችሁ። ከዛ እንቁላል እኔ ታጠባለሁ ለራሴ ስለሆነ እንግዲህ እንቁላሉ በዚህ እናደርገዋለን ማለት ነው። መጀመሪያ እናቀላቅለው ነው። ከዛ ከዋህድናት በኋላ ዘይት ባይዞኝ ነው ብዙም አልጠቀምም። ዘይት ብዙም አይደለም። ያው ጊዜ ዘይት ኮሌስትሮል ምናምን እያሉ ስለሆነ ዘይት ነው ብዙም ማለት ነው። ከለሩ እንዴት እንደሚያምር ዛሬ መብራቴ ፓወር የላትም። መጨረሻ ላይ እንቁላል ማይወዳለ እንዴ? እስኪ ከለሩ ያምር እንቁላሉ። እድድ እናደርጋለን። ግን ይሄ ለሁለት ሰው ነው የሚሆነው ሲጀመር፣ ግን እኔ ሁለት ጊዜ ነው የምበላው ማለት ነው። ይሄ ሁሉ ምጨርስ አይመስለኝም። በዛ ላይ ደግሞ አለ። በዛ ላይ 1-2 ማንኪያ ሩዝ አደርግበታለሁ። 1-2 ማንኪያ ሩዝ እንግዲህ ይሄንን ይመስላል ማለት ነው። የተከተፈ ቃሪያ አለኝ። ቃሪያ ግድ ነው። የተከተፈ ቃሪያ፣ ሎሚ አለኝ፣ ግማሽ ሎሚ ያደርግበታለሁ። ሎሚ የሚጠላ የለም፣ ግን ሎሚ በዛ አድርጎ ሎሚ በጣም አሪፍ ነው። ሰራን ማለት ነው። እንደዚህ ካደረግን በኋላ ማስቀመጣታለን። እሷን ከዛ ታምራለች። ዋው! እና ሩዟ እንደምታዩት ከመሀል አደረኳት ማለት ነው። ይሄ እንደዚህ እናስተካክለዋለን። ቀለል ያለ በቃ ጣጣ ሳታበዙችን እራታችሁ ማለት ነው። ከዚች አንድ ታደርጉና ከዚች እንደዚህ እያደረጋችሁ እራሳችሁን መጠገን ማለት ነው።
ከዛች ጋር ደግሞ ዲዮ አለችኝ። እቺን በልቼ እቺን ጠጣና ከዛ ወደም መኝታዬ ማለት ነው። እና እንዴት አያችሁት? ቀለል ያለ ነው። ቤታችሁ ሰርታችሁ ሞክሩ። የምር ሁሌ ሌላ ነገር ሳይሆን በቃ እንዴት ቀለል ያለ ነገር መብላት። እኔ ሁሌ ሩዝ አልጠቀምም፣ ሩዝም አይሰራም የምሰራበት ቤት፣ ግን አንዳንዴ ነው እንደዚህ ለራሴ ሲያስፈልገኝ እና መጠቀመው ማለት ነው። በጣም አሪፍ ነው። ሰርታችሁ ሞክሩት። የምር በስመ አብ ቆንጆ ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ እህቶች ወንድሞቼ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ ይሁንላችሁ።